ይህ መልእክት የአረብ ሀገር ወይም ውጪ ለማምጣት ሀሳብ ያሉት ሴቶች ለነሱ ነው እና ምን ማለት ፈልጌ ነው እዛው አገራችን ላይ በጣም ማጣት ችግር የገረፈ ሴት ካልሆነች እዚህ አረብ ሀገር ላይ ሰርታ መለወጥ አትችልም። አንዳንዶቹ ያ እንደነገርኳቸው በችግሩ ጠንክራ ወርቅ በእሳት ተፈትኖ እንደሚወጣ የለመደችው ሰርታ ሁሉ ነገር ችላ ይለፍ ከዛኛው ችግሩ አይበልጥም ችግር የለም ብላ አንገቷን ድፍት አርጋ ሰርታ ብሯን ይዛ በስነ ስርዓት ገብታ ያቀደችውን አላማ ስትፈጽም ያዩት ሌሎቹ ደግሞ እንደሷ መለወጥ አለብኝ እሷ ስላያችሁ እንደሷ እኔ ቢሄድ ሰርቼ ቢመጣ እንደዚህ ኮራ ብዬ እኖራለሁ ብላችሁ እሷን ስላያችሁ የምትመጡት ባትመጡ ይሻላል። እንደሷ በችግር ተፈትኖ ከመጣችሁ ይሳይ፣ አለዚያ አትችሉም። እንደውም እዛኛው አገራችን የነበረው ማጣትም ምንም ቢሆን ባሳለፍ ይሻል ነበር ምለው ቁጭት ውስጥ ትገባላችሁ። በጣም ከባድ ነው። ትዕግስት ያስፈልጋል። ትዕግስት ያስፈልጋል። ጩኸታቸው ራሳችሁን ሳምባ ተንፍሳችሁ የኖራችሁት እንደፈለጋችሁ ገብታችሁ እንደፈለጋችሁ ወጣችሁ የኖራችሁት የሰው ሳምባ መተንፈስ ሲጀመሩ እንደውም ክንፍ ቢኖር በረ ቢጠፋ ራሴን አገሬ ላይ ባገኘው ትሉታላችሁ። እዛ እንደሷ ቅድም እንዳልኳት ሴትዮ አይነት ሆናለሁ ካላችሁት ራሳችሁን አሳምራችሁ ግዴታ ምንም ይሁን ብላችሁ ወስናችሁ ካልመጣችሁ በስተቀር አይሆንም። ወስናችሁ ኑ፣ አለዚያ አትምጡ። አስቸጋሪ ነው። ምክንያቱም እዛ ትተን የመጣነው ነገር እሱ ይሻላል እንደሚባል ደረጃ ነው የሚያደርሰው። ያየ ሰውና የሚያውቀው ሰው ነው ይሄን የሚገባ። ምንም ይሁን በቃ ምንም ይሁን እንደ ምላስ እንዳፍ አይደለም። ከባድ ነው። ግን ጎበዝና ጠንካራ ራሷን በቃ መለወጥ አለብኝ ብላ ወስና ከመጣች ትቀይራለች። ግን ዝም ብላችሁ ሰው ስለተቀየረ ስለተለወጠ ደህና ቦታ ስለደረሰ አንዳንድ ነው ሁሉ አይደለም እንደሷ መሆን አለው ማለት አይቻልም። መወሰን አለባችሁ፣ መጠንከር አለባችሁ። ወስናችሁ ነው፣ አለዚያ መንከራተት ነው። እና እንደዚህ ይላችኋለሁ። ወዳችኋለሁ።